ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አረፈዳችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ቤተሰቦቼ ፋሚሊዎቼ በሙሉ ማለት ነው። ዛሬ ደግሞ በአዲስ መረጃ መጥቼላችሁ እንግዲህ ኖላዊ ድራማ እንደምትከታተሉት እንዳያችሁት ዛሬ ደግሞ 98ን አልለቀኩላችሁም። በጣም ይቅርታ። ባለፈው ቤትም አልነበርኩም፣ አልተመቸኝም። ሁኔታውም ያለውበት ሁኔታም ጥሩ አይደለም። ስለዛ ነው የጠፋውባችሁ። እንግዲህ ቤተሰቦቻችንን እንደተለመደው በኖላዊ ድራማ ላይ 99 ክፍል ላይ ዛሬ የሚከሰተውን ለእናንተ ይዤላችሁ መጥቻለሁ። እንግዲህ ተመልካቾቻችን ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ ነባሪዎች ላይክ፣ ሼር፣ ኮሜንት እያደረጋችሁ ወደ ቤቴ እንድትገቡ በቅንነት ጠይቃችኋለሁ ማለት ነው፣ ጋብዛችኋለሁ። አዲስ ቪዲዮ አዲስ መረጃ ሲደርስ ወደ እናንተ ቶሎ ሳቀርብ ወደ እናንተ ቶሎ እንዲደርስ የደውል ምልክቷን ተጫኑ። እንግዲህ ዛሬ ኖላዊ ድራማ 99 ላይ በጣም የሚገርም ነገር በጣም የሚያስገርም ነገር ነው እጂ ወደ እናንተ ብቅ ያልኩት ምንድን ማለት ነው። እሱስ ምንድን ነው የምትሉ ባለፈው እና መግቢያ ላይ እንዳያችሁት ባዩሽ ወዘሮት ባዩሽ ማለት ሜላት እንግዲህ ሜላት ሁሉን ነገር ሁሉን ነገር ለባዩሽ ነግራለች፣ እንደነገረችው እንዳያችሁት ከሆነ ማለት ነው። ከዛ ወዲህ ደግሞ ነግራም ፍራቻ ላይ ትገኛለች ማለት ነው። እየፈራቻት ነው ማለት ነው። እንደ ፎኮረች አይደለም። ለምንድን ነው ሰው ልጅ እንደዚህ ጥላቱን ለጥላቱ አሳልፎ አሁንም እጁን የሚሰጠው? ብቻ ይገርማል። የምትወደውና የምታከብረውን በጣም ጓደኛዬ ናት ብላ የምትቀርበውን እንደዚህ በማድረጓ በጣም የሚያሳዝነው ሁኔታም በሆነ ሜሉም ደግሞ በዚህ መልኳ እሷንን ይቅርታ ማድረጓ በጣም ይከብዳል። በጣም የሚገርም ነገር ነው። ግን አሁንም ለፖሊሶቹ ሁሉ ነገር ብተው ሜሉ አሪፍ ነው። ለዚህም አሁን አንድ ነገር ልጆቿ ላይ አንድ ነገር ቢሆን አንድ ነገር ቢፈጠር ማንን ነው የምትጠይቀው? እኔ አይደለም ወርቅን ያልወሰድኩም ብላ ባዩሽ እንደካደችው አሁንም እኔ አላዩዋቸውም ልተች ይችላለች። ሀና ላይ የሆነ ነገር ሊደርስ ይችላል፣ ወይም ደግሞ ወንድሙ ልጇ ላይ ወይም ደግሞ ሰላም ላይ ሚላሴ ላይ ወይም ሰላም ላይ የሆነ ነገር ሊሆን ይፈጠራል። ስለዚህ ለፖሊሶቹ ሁሉ ነገር ነግራ ሰታ ብትቀመጥ ወይም ደግሞ ለባሏ ብትናገር አሪፍ ነው ብዬ አስባለሁ፣ በእኔ በኩል ማለት ነው። ግን ባዩሽ ደግሞ እርግብ እንዳያችሁት ፖሊስ ጥይቱን ደቅናበት ሽጉጥ ደቅና ጭንቅላቷ ላይ ደቅና ወርቁን ካላመጣች ስትለው እንግዲህ ፍቅረኛው ደግሞ ከዛው ተደብቆ ያያት ነበረ ማለት ነው። ግን በአያትም ምን ያደርጋል? በድንጋጤ ስለምደናበሩት ምንም የሚያደርጉ ነገር የለም። እና ደግሞ ታምቹ እንግዲህ እርግብ እቃውን ለተምቹ ሰታ ስትመለሽ ታምቹ ደግሞ እቃዋን ወርቆቹን ይዞ ቁጭ ብለዋል። ከሷ ጀርባ ቀስ ብሎ እየሄደ ከሷ ኋላ እየሄደ ነበረ። ከዛ ወዲህ አክስት ተባይ ባዩሽ ተባየው ሽጉጥ እንትና ላይ ስትደቀን እርግብ ላይ ስትደቀን ከዛ ደንግጦ ወርቁንም እንደያዘው በዛው ይሄዳል ማለት ነው። ወደ እነሱ ይሄዳል እና ፖሊሶቹ ጋርም አልደወለም። ያው ከዚህ በፊት እሷ ያስገደለችው ልጅ ስላያት ታምቹ ጥሎ ይጠፋል ማለት ነው። ወርቆቹንም ምኑም ይዞ ከዛ ወዲህ ዞር ይላል ማለት ነው። እሷም ደግሞ ስልክ ትደውላለች። ያው እርግብ ስለደነገጠችም ሽጉጡም ስለያዘች ከዚህ በፊትም በሷ ምክንያት ከሷ ጀርባ ሁለት ሰው ስለሞተ እርግብ ስለምታውቅ አሁንም ደግሞ ጭንቅላቷ ላይ ሽጉጥ ስለደቀነች ፈርታ እንትን ትላለች ማለት ነው። ፍቅረኛውም ደግሞ ፍቅረኛ ይጋ ነው ብላ እየተደናበረች ስትነግረው እንግዲህ ፍቅረኛው ደግሞ እንዳየው ደንግጦ ከዛ ውልቅ ብሎ ይጠፋል ማለት ነው። ከጠፋ በኋላ
ከሄደ በኋላ ከዛ ከመንገዱ ከራቀ በኋላ ለጆሮ ደውሎ ይሄ ነው ቶሎ ድረስልኝና ብሎ ይደውልለታል። ከዚህ በፊትም የገደለችው የሞተ ሰው 2 ልጆች የሞቱ ልጆች ስለሚያስታውሱ እንዳትቀርባት በቃ ብሎ ሁለቱም ይሸሻሉ ማለት ነው። መስፍን ደግሞ እንግዲህ ለጆሮ ስራ እያስፈላለገ ይገኛል ማለት ነው። ስራው እንዲሰራ ስራው መልካም ሰው ስለሆነ ደግሞ በቃ ሁሉን ነገር ያሳለፈው ነገሮችን ስለነገረ እሱ በቅንነት በመልካምነቱ ስራ እየፈለገላት ነው ማለት ነው። እንግዲህ ከዚህ ሁሉ ጀርባ አሁንም ደግሞ ባዩሽ ሌላ ነገር አስባለች፣ እየገመገመች ነው ማለት ነው። ለሌላ ሰው ደውላ እንዲያግዟት ወይም ደግሞ ብሩ ከፍላ እሷም እየጠበቁትም ደግሞ ማለት መልሳ የሜሉን ቤተሰብ ልታጠፋ ሌላ ሀሳብ እየገመገመች ነው ማለት ነው። እግዚአብሔር ከነዚህ ሰይጣን ነገር ከሰይጣን ስራ እግዚአብሔር ያውጣል። ቶሎ ተንኮልም ለምንድን ነው ተንኮልም ያስተምሩን ግን። ስለዚህ እንደዚህ አይነት እባብ ቀስ ብላ ቤቷን ትመጣለች፣ ደግሞ ለፍ ብላ ቤቷን ትመጣለች። እኔ የምለው ለምንድን ነው ሜሌት የምትፈራው እንደዚህ? ሜሉ ለምንድን ነው እንደዚህ የምትፈራው? ለምንድን ነው በቃ ሀና እንዳለችው ሁሉን ነገር ለሱ ነግሮ ወይም ደግሞ ለልጆቿ ወይም ለባሏ ነግራ እውነቱን ነገር ወጥቷል። በቃ አስታውሳለች። ሁሉ ነገር ስላስታወሰች እንትን ለምን አትልም ነው። አሁን ይሄ የእሷ መዘዝ ነው። አሁንም የእሷ ዝምታ የሜሉ ዝምታ ልጆቿ ላይ ለቤቱ ለሁሉም መዘዝ ይዞ ይመጣል ማለት ነው። ሀንዬ እንግዲህ እሷ መዳኗን ካወቀች በኋላ ወደ አባቱ ልትመለስ ነው። እዛ ተመልሳ ትምህርት ልትማር ነው። እዛው ቁጭ ብላ ትምህርቷን ከሰላምዬ ጋር ልትማር ነው። ግን ቢሆንም ቤተሰቡ ቢፈቅድላትም መስፍን እና ሜሉም ደግሞ ብትፈቅድም እንትና ደግሞ ለምንድን ነው ሰላምዬ ለምንድን ነው የሚለው ቅሬታ ተሰምቷት ማለት ነው። እና ደግሞ እሷ ብቻ ሳይሆን ደግሞ ምላሴም ደግሞ ቅሬታ ተሰማዋል ማለት ነው። እንዴት ነው የሚለው ወይም ደግሞ ያን ቤቱን ትቶ እነሱ ቤት አከራይቶላት ደህና ቤት እነሱ አካባቢ እንዲኖሩ እሱም እያቀዱ ነው ማለት ነው። እንግዲህ እግዚአብሔር ያግዛቸው፣ እግዚአብሔር ከነሱ ጋር ይሁን። አሁን ከዚህ ሁሉ ደግሞ ትናም ደግሞ አስቴር ወይዘሪት አስቴርም ደግሞ ሜሉ ተመልሳ ሁሉን ነገር መስማት ሁሉን ነገር ማወቅ ችሎታው ስለተመለሰላት በጣም ደስተኛ ናች ማለት ነው። እንግዲህ ልጄ እንኳንም እግዚአብሔር ማረሽ እያለች ትገኛለች ማለት ነው። በጣም ደስ ይላሉ። ግን በነገራችን ላይ አንዳንዴ ቦታ ነው እንጂ አሁን የባዩሽ መዘዝ ነው ያስጠላኝ። እኛ ከሁሉ ፊልም የባዩሽ መዘዝ በቃ መዘዟ አይደለም፣ መዘዟ አያልቅም። እና ቤተሰቦቻችን እንግዲህ እንደዚህ ነው ማለት ነው። በጣም 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 ያስጠላል። በጣም ረጅም ነው እና እግዚአብሔር ብቻ ከነሱ ጋር ይሁን። ባዩሽ በዚህ መልኩ አሁንም እንዲሁም ነቁብኝ አወቁብኝ ብላም አታቆምም። ምንም ነገር የለም፣ መስማም የለም። እሷ ጀምራለች፣ መዘዟን ጀምራለች፣ መዘዟን አታቆምም። ወይኔ እግዚአብሔር! አሁን እኔ የፈራሁት ለሀናና ለሰላም ለምላሴ ነው የፈራሁላቸው፣ ለነሱ ሁለቱ ነው የፈራሁላቸው። እና አሁን ወርቄ ብላ አሁን ሜሉ አሁን ወርቄ መልሽልኝ ብላ ከምትጠይቀው ወርቄ መልሽልኝ ብላ ከምትጠይቀው ለፖሊሶቹ ሰታ ለፖሊሶቹ ትታ ፖሊሶቹ እንትን ቢሉላት አሪፍ ነው እንጂ በራሷ መንገድ አሁን ብትሄድ እንደዚህ በድብቅ ብትሄድ የድብቅ ነገር ድብቅ ነው የሚሆነው። በድብቅ ምን ይዞ እንደሚመጣ አናውቀው። እና ቤተሰቦቻችን ወርቅ እንግዲህ እሱ ሳልጨርሳችሁ ወርቅ ወስዳለች። ከወሰደች በኋላ ደግሞ ያው ሙሉን አልመለሰችም። አንድ ነገር ካረግሽልኝ ነው አለቻት፣ ለሜሉ ማለት ነው። ባዩሽ ግን ጀግና ናት። ኧረ ፈጣሪ ሆይ እና አንድ ነገር ካረግሽልኝ ወርቆቹን እመልስልሻለሁ አለቻት። ከዛ ወዲህ ግን ጓደኝነታችን እንደዚህ ይቀጥላል። ኢመኒኝ፣ ያስመለስኩልሽ እመኝኝ
በዚህ እንቀጥላለን ብላ እንትን ትላለች ማለት ነው። ሜሉም እንግዲህ ሞኝ ሆና እሺ ብላ ወርቁ ስላስመጣሽልኝ እሺ እንቀጥላለን ብላ ትቀበሏለች ማለት ነው። እና ቤተሰቦቹ ይሄ ምንድነው የምትሉት እናንተ? እስቲ ኮሜንት ላይ ጠብቃችኋለሁ። የዛሬ ቪዲዮ እዚህ ላይ ያብቃ። ቪዲዮ እንዳይረዝምባችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ፣ መልካም ሰዓት ይሁንላችሁ። ሁላችሁም እንወዳለን። ቻው ባይ